ሰላም ሰላም እንዴት ናችሁ? በያላችሁበት ሁሉ ሰላምና ጤናችሁ ይብዛ። በአዲስ ቪዲዮ ተገናኝተናል ማለት ነው። በቅድሚያ ይህን ቪዲዮ እስከ መጨረሻው እንድታዩት፣ ምክንያቱም በጣም ትማሩበታላችሁ። በቀጥታም ይሁን በተዘዋዋሪ ደግሞ ይህ ታሪክ እናንተንም ጭምር የሚመለከት ይሆናል ማለት ነው። ቀጥታም ባይሆን በተዘዋዋሪ ይህ ታሪክ የእናንተን ህይወት ወይ ደግሞ የወዳጃችሁን የሆነ ሰው ታሪክ ጋር በቀጥታም ይሁን በተዘዋዋሪ ይመሳሰላል። ይህ ደግሞ እውነተኛ የፍቅር ታሪክም ነው። እጅግ በጣም ለማመንም የሚከብድ መስዋዕትነት፣ ክህደት፣ ሁሉ ነገር ያለበት ነውና እስከ መጨረሻው እንድታዩት በትህትና ጠይቃችኋለሁ። ይህም ቪዲዮ ደግሞ ላይክ ማድረግ እንዳይረሳ፣ ሼር አድርጉ፣ ለሌሎችም ይጠቅማልና። ቻናላችንን ደግሞ ለመጀመሪያ ጊዜ እያያችሁ ከሆነ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ይህ ታሪክ እጅግ በጣም ልቤን የሰበረው ነው። የሁላችንንም ህይወት ውስጥ ያለ አይነት ነው። በቀጥታ ላይሆን ይችላል፣ በሌላ ወይ ህይወታችን ውስጥ ጭምር ያለ ነው። እንግዲህ ሁለት ፍቅረኛ ማቾችን የሚመለከት ነው። በጣም 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 የሚዋደዱ ሌሎች ሰዎች የሚቀኑባቸው ሁለት ፍቅረኛ ማቾች ነበሩ። በነገራችን ላይ እጅግ በጣም አስገራሚ የሚያደርገው ልጁ ልጅቷን የወደደው እስከነ ድካሟ በሌላት ነገር ጭምር ነው ያፈቀራት። ንጹህ ፍቅሩን ያሳያትና እስከ መጨረሻ በድካሟ በብርታቷ በሁሉም ነገር አብሯት ነበረ። በጣም ነበር የሚገርመው። ልጅቷ የአይን ብርሃኗ የለም፣ አይነ ስውር ነበረች። እንደዛም ሆኖ እንደዛም ከራሱ በላይ ቦታ ይሰጣታል። ህይወቷን በደስታ ይሞላዋል። ንጹህ ፍቅር ይሰጣታል፣ እሷ ራሱ እስክትገረም ድረስ ማለት ነው። ከዛ በኋላ እንደዛ አብረው እየኖሩ እሷን በጣም ታደንቀዋለች። ለእሷ እስኪገርማት ድረስ ፍቅሩን እየሰጣት ነበረ፣ ደስታዋን እና እንደሚጎላት ነገር የአይን ብርሃኗን ማጣቷ ነበረ። ይህ ደግሞ የሁሌ ህልሟ ነው፣ ደስታዋም ነው። ያው እንደሚታወቀው አይነ ስውር የሆነ ሰው የማየት ፍላጎቱ ምን ያክል እንደሆነ መገመት አይከብድም። እና አጋጣሚ ሆኖ ይህ እድል ታገኛለች ማለት ነው። በሱ ምክንያት ማለት ይህን ይሰማል፣ በጣም ደስተኛ ይሆናል። ምክንያቱም አይኗ ሊበራ ነው። ይህ ህክምና ሌላ ሰው የአይን ብርሃን የሚሰጣት የአይን ብሌኑን የሚሰጣት ከተገኘ እንደምትድንና ማየት እንደምትችል ይነገራቸዋል ማለት ነው። ይህ ደግሞ ሰርፕራይዝ ነበረ። የሁሌ ህልሟ ነው፣ የሁሌ ምኞቷ ነው። አይኔ ሲበራ መጀመሪያ ማየት የምፈልገው አንተን ነው ትለዋለች። ማለት ምን ያክል ዋጋ እየከፈለላት እንደነበረ ስለምታውቅ በጣም ባለውለታዋና በህይወቷ ውስጥ ትልቅ ዋጋ ያለው ከማንም እና ከምንም በላይ ከፈጣሪ ቀጥሎ እሱ እንደሆነ እየነገረችው ታደንቀዋለች። እሱም ያንን ህልሟን ለማሟላት ይጥራል ማለት ነው። በመጀመሪያ እሱን አይታ ምን አይነት ሰው ነው ይህን ሁሉ ያደረገልኝ፣ ይህን ማለት እስከነ ባለኝ ነገር ሳይሆን በሌለኝ ጭምር እንዲያፈቀረኝ አንተን ነው ማየት የምፈልገው ትለዋለች። ከዛም በኋላ እንግዲህ ፈጣሪ ቀን ያመጣላቸውና የአይኗ ብርሃን የሚመለስበት አጋጣሚ ይፈጠራል፣ በህክምና ማለት ነው። የአይን ብሌን የሚሰጣት አይኑን የሚሰጣት ሰው ከተገኘ እንደምትድን ማለት ነው። በዚህ ህክምና ሁለቱም ደስተኛ ይሆናሉ። ከዛም በኋላ የአይን ህክምናው ይደረግላታል፣ አይኗ ይገኛል፣ ሁለቱም አይኗ ይበራል። ዓለምን አየች። በጣም ነው የሚያምረው። እንግዲህ ዓለም አይታ ማታውቀውን ሁሉ አየች። ወዳጅ ዘመድ፣ ቤተሰብ፣ ሁሉን ነገር አየች። ፊሊንጉ ያው ይለያል። አንድ በጨለማ ውስጥ የነበረ ሰው ብርሃን ሲያይ ማለት ነው፣ ማየት የሚፈልገውን ነገር ሁሉ ሲያይ ማለት ነው። ከዛ በኋላ እሱንም አየች፣ በጣም ማየት የምትፈልገው ማለት ነው። እሱ ስታየው ደግሞ እሱ ምንድነው? አይነ ስውር ነው ማለት ነው። አይነ ስውር ማለት መጀመሪያ እያየ የነበረ ሰው ለሷ ሲል ዋጋ ከፍሎ እንደገና ደግሞ መጀመሪያ
በሌላት ነበር የወደዳት። አሁን ደግሞ ከራሱ ቀንሶ የእሷን ህልም አይን የሚያክል ነገር ይሰጣታል ማለት ነው። ይህ ደግሞ ትልቅ መስዋዕትነት ነው ማለት ነው። ከህይወት መስጠት የማይተናነስ መስዋዕትነት፣ እንደውም ከህይወትም በላይ ሊሆን ይችላል ይሄኛው ማለት ነው። የአይን ብርሃን አጥቶ የእሷን አይን አበራላት ማለት ነው። በዚህ ሰዓት ትደነግጣለች። እሷ አይነ ስውር ነው፣ የእሷ ደግሞ በርቶላታል እና በዚህ ሰዓት ልትቀበለው አልፈለገችም ማለት ነው። በዚህ ሰዓት ምን እንደምትፈልገው የአይን ብርሃን ያለው ሰው፣ የሚያምር ሰው፣ ማየት የሚችል ሰው ፈለገች ማለት ነው። እና ከሱ ለመራቅ ትወስንና ትተዋለች ማለት ነው። የሚመስላትን ሰው ማለት ከአይነ ስውር ጋር መሄድ ያንን ያክል ዋጋ መክፈል አልፈለገችም እና ሄደች። የማለት አንዳንድ ጊዜ የመጣንበትን መርሳት አይነት ማለት ነው። የሆነ ደረጃ ላይ ስንደርስ ይሄ አቻይ አይደለም፣ ይሄ ሰው አይመጥነኝም፣ አብሮ አደግ ሊሆን ይችላል፣ የፍቅር ጓደኛ ሊሆን ይችላል። ልክ የሆነ ነገር ስናገኝ በእርግጥ የኛው ከባድ ነው። ሊያውም ከራሱ ወስዳ ራሱን መካድ በጣም ከባድ ነገር ነው። ያው እንግዲህ ይሄ በበርካቶቻችን ውስጥ ያጋጠመን ነገር ሊሆን ይችላል ማለት ነው። እኔ በግሌ በጣም 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 የገጠመኝም ነው። በጣም የሚደብርም ነገር ነው። እኔ የሚከብደኝ ያን የሚያክል መስዋዕትነት መክፈሉ ሳይሆን እንደዚህ መስዋዕትነት የከፈለልን ሰው መተው፣ መራቅ፣ መቀየሩ እንዴት ተቻላቸው? የሚከብደው የኛው ይመስለኛል። መተው መቻል ራሱ በጣም ትልቅ ችሎታ ይጠይቃል ብዬ አስባለሁኝ። እና ብዙዎቻችን ዋጋ የከፈልንለትን ነገር፣ የተጎዳንለትን ነገር፣ ብዙ ነገር የሆኑለትን ነገር አተን ሊሆን ይችላል። ግን ደግሞ ዓለም እንዲህ ናት። ሁሌ በሰው ላይ ዲፔንድ አለመሆን ነው። በሰው ላይ ሙሉ እምነት አለመጣል ነው። ምክንያቱም ሰው ነው። አንድ ቀን ተሰባሪ ነው። አንድ ቀን ዞር ማለት አይቀርም። ሙሉ በሙሉ እምነታችንን ጥለን ላው ላይ መደገፉ ጉዳቱ እንዲህ አይነት ሊሆን ይችላል ማለት ነው። ራሳችንን በመጠበቅ ኮምፕሊትሊ ሰው ማመን የለብንም ሳይሆን ሙሉ በሙሉ ጥለን ደግሞ መደገፍ አለብን ብዬ አላስብም። ሰው ነው። በሰውነቱ ልክ ነው መቅረብም መውደድም ማመንም ያለብን። ሙሉ እምነት 100% ማመን ያለብን አንድ እግዚአብሔርን ብቻ ነው ማለት ነው። እግዚአብሔር ሁሌም ትክክል ነው። እግዚአብሔር ሁሌ ለኛ መልካም ነው። አንድ እግዚአብሔር ነው ያለምንም ጥርጥር ማመን ያለብን ማለት ነው። ሰውን ግን በሰውነቱ ልክ ሰው በሆነው ልክ ነው ማመንም መደገፍም ያለብን። ለዛ ነው ይሄንን ይዤላችሁ የቀረብኩት ማለት ነው። ከማህበራዊ ሚዲያም ጠፍቻለሁ። ኖርማሊ ያው እንግዲህ የሚገጥሙን አንዳንድ ነገሮች ይፈጠራሉ። እንዲህ ለመገኘት የማንችልበት ሁኔታዎች ይፈጠራሉ ማለት ነው። እና ተመልካቾች ይህን ትምህርት ይህን ታሪክ የነገርኳችሁ የብዙዎቻችንን ህይወት ምናልባትም ያሳያል ወይ ደግሞ የገጠመው ሰው አለ። ባይገጥማችሁ እንኳን የገጠመው ሰው ታውቃላችሁ ብዬ አስባለሁ። እስከ ፍጻሜው አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ይህን ቪዲዮ ላይክ ማድረግ እንዳይረሳ፣ ሐሳብ አስተያየታችሁን ኮሜንት መስጫው ላይ አስቀምጡልኝ። ሼር ማድረግ ደግሞ እንዳይረሳ። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እንገናኛለን። እወዳችኋለሁ። በሚገራርም ቪዲዮ ወደ እናንተ መምጣት አይቀርም። እወዳችኋለሁ። መልካም ሁሉ ተመኘው።